ኢትዮጵያ ህዝቦች ትግል እየተመታ የደርግ እውነተኛ ገጽታም ይበልጥ ገሃድ እየወጣ ሲመጣ በህዝቡ ዘንድ አመኔታን አጣ። ስለዚህም የተለያዩ የህብረተሰቡን ክፍሎች በመውቀስ ስተቱን ለማዞር ጥረት አደረገ። በኃይል ስልጣን የጨበጠው ወታደራዊ ቡድን የህዝቡ አመጽ ሲያይል ሲጠቀምበት የነበረው የማስመሰል ዘዴም እየከሸፈበት መጣ። ይህም ሁኔታ ደርግ በተለያዩ መድረኮች ሲያስተጋባቸው በነበሩና እርስ በርስ በሚጋጩ ሐሳቦች እውነትነት በሌላቸው መንገዶች ሲገለጹ ቆይተዋል። መሪዎቹ ፊትም በንቀት በኋላም በመደናገጥ ከወጣቱ ከገበሬው ከወታደሮች ከሰራተኛው በአጠቃላይ ከኢትዮጵያ ህዝብ ጋር ተጣልተው ከሰውታል፣ ዘልፈውታል፣ ሰድበውታል። የግንቦት 20 በዓል አስመልክተን ይሄንን ዝግጅት ስናጠናቅር የጉዳዩ ባለቤት የሆነው ህዝብ ስለሱ የሚባለውና እሱ የሚኖረው ምን ያህል የተራራቀ እንደነበረ ለማሳየት ይረዳ ዘንድ ወደ ኋላ መለስ ብለን ለማስታወስ እንሞክራለን። ሁሉም አክራፊ፣ ሁሉም ነፃ አውጪ ነኝ ባይ፣ ሁሉም ተሳዳቢና ተቺ፣ ወርቅ ቢያነጥፉለት ፋንዲያ ነው የሚል ምን አደረጋችሁልኝ እንጂ እኔ ምን አደረኩ የማይለው ቁጥር ጥቂት ባልሆነበት ሁኔታ ውስጥ ምን ተአምር እንድንሰራ ይተበቀብናል? እኔ በበኩሌ እኔ ብሎ መናገር ልምዴ እንዳልሆነና እንደማልወደውም ታውቃላችሁ። በዚህ የታሪክ አጋጣሚ በኢትዮጵያ ህዝብ ፍላጎትና ፈቃድ በተሰጠኝ ኃላፊነት እና በጣለብኝ እምነትና አደራ ለእናት ሀገሬና ወገኔ ካለኝ ጥልቅ ፍቅር ምን አስተዋጽኦ አደርጋለሁ በሚል እንጂ ከዚህ በተረፈ ቅንጣት ታህል ደግማለሁኝ ቅንጣት ታህል የስልጣን ጥማትና ምኞት የለኝም። አንድ ፓርቲ የኦፖዚሽን ፓርቲ ጋብዛል እንደ ኦፖዚሽን ፓርቲ ያደራጃል እንደ እኛ አገራችን ውስጥ ካለው የአንድነትና የመገንጠል ጥያቄ አንፃር ወደፊት ለሰላም ኮንዲሽን ሁኔታዎችን የሚያመቻች ቢሆን ይሄንንም አይነት ነገር ለዚህ እስካገለገለና ምናልባት ይሄ የሰላም ፋክተር ሆኖ እስከተገኘ ድረስ ኢንዲኬተር ሆኖ ይቅረብ የሚል ነገር ነው እንጂ አንተ በተረጎምከው ነገር አይደለም ተሰማ። ይሄን እንትን ግብዣ የለም ከሁሉ በፊት ግን እኛ አሁን ኢሰፓ ራሱን ስሙን በመለወጥና ማህበራዊ ቤዙን እንትን በማስፋት ነገር ግን የፓርቲ ሞኖፖሊ ነው የሚያራምደው የሚል አይነት ስም ላለማግኘት የምንጫወተው ስልት ነው እንጂ ግብዣ አይደለም። ግብዣ የለም። የህብረተሰብ አመራር ይቀበላል፣ ያዳምጣል። በእውነቱ በማህበራዊ ንቃተ ህሊናውም እንደው እንዲህም የምናቅም አይደለም ያለውም ግንዛቤ እና የማስተዋልም ችሎታ ትልቁ ጥያቄ አመራር ይጠይቃል እና ለዚህ ለምንለው ዓላማ በእውነት ለተቀን ከሰራን እና እንደው እዚህ ቤት እንደምንናገረው ባለንበት ክልል ሁሉ ይህን ህብረተሰብ ከነን ካስጨበጥነውና እንደተባለው የሱን ኮንፊደንስ
ካገኘንና እነኚህን የተባሉት ለዚህ መሰረታዊ ጉዳይና ፋክተር ናቸው የተባሉት ነገር በተግባር ከተተረጎመ why not ለምን አይከተለንም ምን ምርጫ አለው ዛሬ በእውነቱ ብንጮህ ቀርቶ እኮ ቂጡን ብንወጋው እኮ የሚንቀሳቀሰው እኮ እየጠፋ ነው እኮ በጥይትና በዱላ በስንት ጩኸትና ሁካታ ለቅሶ አይደለም እንደ የሚወጣው ሰው አይደለም ወይ ከመኪና እየወረደ ገና ጦር ሜዳ ሄጄ ጥይት ይገለኛል ብሎ በማሰብ ነፍስ ለማዳን ሌላ ነገር ነው በራሱ እየወረደ ሲያበቃ በመኪና መንገድ ላይ የሚሞት ሰው ነው የሚላክልን በጠቅላላውም ባይሆን ባመዛኙ መጀመሪያ ነገር ከተሰበሰበበት ማዕከል ይሸሻል ከዛ በመንገድ ላይ ይሸሻል ከዛ ከማሰልጠኛ ይሸሻል ከዛ ከጦር ግንባር ይሸሻል ምን እናድርግ እንዴት እናድርግ ያላልነው ነገር የለም ስለመደበኛው ሰራዊትም እንደዚሁ ተነጋግረን ተማምነን ህግ አውጥተናል ህገ መንግስት አውጥተናል በቀደም የተወሰነውን ህዝቡን ወክሎ ሸንጎ የሰጠውን መመሪያ ተግባራዊ ለማድረግ አልቻልንም ዘማቹስ ምን ይላል የሚሊተሪ ቢሮክራሲ አልቻልንም ልንወጣበት አልቻልንም አንድ ወታደር መብቱን ለማስፈጸም አልቻልንም ብንጠይቁ የሀገሪቱ ተጨባጭ ሁኔታ ነው ሀገሪቱ ያላት ነው ይባላል ግን ሀገራችን ኢትዮጵያ ድሃ ቢትሆንም ያላት የኢኮኖሚ ሁኔታ ለሰራዊቷ ታቀርባለች እርግጥ ድሃ ናት ካላት ሁኔታ ለሰራዊቷ በቂ ያላት ሁሉ እንዲቀርብለት ትፈልጋለች እኛም ከሀገሪቱ ተጨባጭ ኢኮኖሚ ውጪ እንዲቀርብልን አንፈልግም ግን ምንም ሀገሪቱ በምታቀርበው አኳያ እንዲቀርብልን አልተቻለም ለምሳሌ እኔ 2 ዓመቴ ነው ፋቲክ ካገኘው ፋቲክ ጥፌ ነው የምለብሰው ይሄ ለብሼ ይሄን ይለብሳለሁ ሲቪል እና ለብስ ወታደር ነኝ አይፈቀድልኝም ከስር ከላይ ከረቴራ ከለበስኩ ግን ጥልቀት ይባላል ስለዚህ ልንወጣበት አልተቻለም ይሄ ወታደር በአጠቃላይ ምታው ሱሪን ጥፎ ነው የሚለብሰው ፋቲክ ጥፎ ነው የሚለብሰው ባጃት አልተገኘም ጫማ የለም ልብስ የለም ይሄ ስንጠይቅ የተጨባጭ የሀገር ተጨባጭ ሁኔታ ነው ይባላል እንዴት ነው ይሄ የበላካን ቢያውቃል ይሄ ሁኔታ ይባላል በጣም ችግር አለብን እዚህ ውስጥ በሌላ መልኩ ደግሞ ቤተሰቦቻችን ከዛ ከወለጋ ከፋ ከሉባቦር ይመጣሉ ልጆቻችሁ 6 ዓመት 4 ዓመት በረሃ ይቀመጣሉ እነዛ ልጆቻችን ለማለት ያላችሁ በሬም ሆነ ላምም ሆነ ሽጦ በትራንስፖርት ይመጣሉ ልጆቻችሁ በወቅቱ ሊያገኙ አልቻሉም እኛ ያለን ጦር ሜዳ ነው ከዛ ልንመጣ 3-4 ወር እንፈጃለን ቤተሰቦቻችን በጠሪ ክፍሎች በራብ ይሰቃያሉ ይሄ ልንወጣበት አልቻለም ግን አንድ ኦፊሰር እናቱ ወይ ልጁ ሲመጣ በ10 ደቂቃና በ20 ደቂቃ በቴሌግራም ተደርጎ ሊመጣ አነጋግሮ ማንኛውም ቤተሰቡን ሸኝቶ ሊሄድ ይችላል ይሄ ሁኔታ አንድ ወታደር ከዛ ፍቃድ አግኝቶ በሚመጣበት ጊዜ እዚህ ቤተሰቡን በዚህ በአስመራ ኑሮ ውድነት ሊያስተዳድራቸው ወይ ደግሞ በወቅቱ ሊሸኝ አልቻለም ትራንስፖርት ሊገኝ አልተቻለም ከዛ ሁሉ በሚያገኘው ደሞዙ ቤተሰቦቹን 4-5 ቀን ማሳደር አልተቻለም በእውነቱ ለኢትዮጵያ ገበሬዎች ራሱን ከራሱን መደብ የወጣውም ሆነ ይሄ ሰራዊትና አቤታውያን በጥይት አልተደበደብንም አልተረሸንም አልሞትንም ወጣቶቹ በእድገት በብረት ዘመቻ የመሬት ከበርቴዎች ቤት እየቆለፉ በሳት አላጋዩአቸው ይሄ የ10 ዓመትና 9 ዓመት ትዝታ ነው እዚህ ማዕከላችን የገበሬ መደቦች አሉ ይሄን ሁኔታ አለት በለት የሚመለከቱ የሚታገሉም የሚታዘቡ ግን ማን ነው የሚወጋን እውነቱን ለመናገር ከየትም ታከይት ገበሬ ገብቶት ነው አውቀውት ነው በድለነው ነው ማብራዊ ንቃተ ህሊናው ነው ወይም ደግሞ አርቆት የዘላቂ ጥቅሙን ለማየት ሳይሆን ወያኔ እየመጣ ሲያበቃ በደካማ ጎኑና በንቃተ ህሊናው የሚኮረክረው ትንሽ ነገር ግብር አትከፍልም የእህል ሽመታ ገበያ በአንተ አካባቢ አይደርስም ልጅህ እንደተባለው ለህዝባዊ ሰራዊት ወይም ለመደበኛ ሰራዊት አይመለመልም
በመንደር አትሰበሰብም ወዘተርፈ እንኳን ተወርቶ አልቅም ብሎ በሬ የማያዘልቀው ላዳው እንደተሾመ ምስሩ ጎታ እንደገባ ሀብቱ እንዳለ ነው ጥለነው በምንድነው 16 17 ሆኖ በማፈን በማነቅ ነው እንደዚህ ታንቀል ላይ ወጣ እና ከዛ ጀምሮ ታውን ድረስ ይሄ ምንም ይሄ የምታውቁት ይሄ ምንም አይታይም ነበር አንድ ደርዞን ብቻ ነው ተከትሎ ነው መጣ ከደብረ ማርቆስ እነዚህን ቀደም ብለው በ77 ከማቶችን እዚህ ቦታ ላይ እነሱን አገኘን ጊዜና ጌታ አልሐምዱሊላህ ረቢል ዓለሚን ተዋለው እንዲህ ብለን በአውቶቡስ ውስጥ ስንመጣ ጫካው እንዲህ አይታይም እንዲህ ተላልፎ ይሄን ሁላ በጀገራና በእንትን መንጥረን ነው አርሰን ነው አልሐምዱሊላህ እንኳን መብት አግኝተን ለመጠየቅ የቻል አመሰግናለሁ ጌታዬ በጣም አርግ እንዲሁም ለመጠየቅ መብት አግኝተን እንዲሁም ያለ ጌታ መንጣቱን በጣም አመሰግናለሁ እንደውነት የሆነ እንዳንዳንዱ አፍሪካ ወይም ደግሞ ታዳጊ ሀገሮች እኮ ታሪክ አጋጣሚ ሆነ በልዩ ልዩ ምክንያት እዚህ ደረጃ ለደረሰ የህብረተሰብ ክፍል የሚበጀው ይሄንኑ ደሃ መሰራተኛና ገበሬ እየበዘበዙ እንዳንዳንዶቹ አውሮፓ ቤት መስራት ይቻላል በእጅ ባንገት አልማዝ ማጥለቅ ይቻላል ሁሉ ነገር ማድረግ ይቻላል ችግር የለም እንደዛ አይነት ከሆነ ዲሞክራሲና ለህዝብ እድገት የሚፈልገው ይሄ ዓላማ እኮ ለህዝብ በመቆሙ ምክንያት ነው የሚወጋው የሚገርመኝ ግን ሌሎቹ የዚህ ተጻራሪ ቢወጉት ምንም አይደለም ግን ተጠቃሚው የሆነው መሬት ለራሹ የተባለ ኢትዮጵያ ወጣት የተቃጠለበት የሞተበት ይሄ ሰራዊት እንደ ቅጠል የረገፈበት ኮዝ ተመልሶ በገበሬ ሲወጋ ነው የሚያሳዝነው 8 ቀን ብቻ ደሞ በሰማይ ቤት መላእክት መድረቁ አይቀርም 8 ቀን ርፈት ሰጥቷል ከዛ ጀምሮ ታለ ህዝብ እዚህ ታገኛቱ ህዝብ ይበልጣል አንዱን በአንዱ ላይ አንዱን በአንዱ ላይ አማራ እስላሙን አንድ ላይ ቀብረነው የቦታው ሁኔታ እስላምና አማራውን አንድ ላይ አነባብረን ቀብረን ወዲያው እንደመጣ ጠረገው ከዛ ጀምሮ ታን ድረስ ያድግ ተመጣ ድረስ ያለው ሁኔታ ለወርጨው እንኳን ሴቶቻችን ውሃ አድርገው እዚህ ወደ አካባቢ መንገድ ላውራ ጎዳና ሊሸጡ ያሉ እንደሆነ ሂዳን በሽመል ያስቆመደ አንተ ሶስቱ ነው እኛን ቀምቶ ይዞ ማለት አድር አላፈራርደን አድርን ኩሬታ አፈራርደን ከዛ ጀምሮ ታውን ድረስ የበርሻ ላይ ትንቀጠቀጥ ሊቀመንበር የመንደር ሊቀመንበር አብሮን ተሳብሮ የመጣው ሊቀመንበር እሱ ያላቸውን ለበሳልኒ ስራት የከተታቸውን እነዛ እሱ ያጠራቀመውን በወታልካ ያጠራቀመውን ገንዘብ ይዞ ሄደ ገበሬው ዝሆነ ያላገኘ ገበሬ አራሹ ነው የቀረ እዙ ነጥፎ ቀረየው ወባርግዙ ዛሬ በቤት ብትገቡ እኮ ለክስክስ ነው መምተኛው አርተን በሳሊኔ እጅ ይሆናል በግብርና እጅ ይሆናል ያንም በሸንከል እንኳን እናገኝም በጣሳ እንኳን እናገኝም በቆርቆሮ ለአምስት ቤተሰብ 5 ቆርቆሮ ለስድስት ቤተሰብ 6 ቆርቆሮ ለሶስት ያችን ያተናተን ትናልቀስ